ወንዶች ላፕቶፓቸውን ለረጅም ሰዓት እግራቸው ላይ አድርገው ቢጠቀሙስ? ከላፕቶፕ የሚወጣው ሙቀት ከረጅም ጊዜ በኋላ የወንዶችን የፕሮስቴት ጤና ይጎዳል። በተደጋጋሚ ሳውና ቢገቡስ? የወንድ የዘር ፈሳሽና የፕሮስቴት ጤናን ይጎዳል። በጣም ጥብቅ ያሉ ፓንቶችን ቢጠቀሙስ? ጥብቅ ያሉ ፓንቶችን መጠቀም የፕሮስቴት ጤንነትንና የወንድ የዘር ፈሳሽን ይጎዳል። ቀኑን ሙሉ ቁጭ ብሎ መዋል ዝቅተኛ የሆነ የደም ፍሰት እንዲኖር ስለሚያደርግ የፕሮስቴት ጤና ላይ ጫና ያሳድራል። የተለያዩ እጾችን ማጨስስ? የተለያዩ ሴሎችን ስለሚጎዳ የፕሮስቴት ጤና አደጋ ላይ ይወድቃል። የአልኮል መጠጥን በየቀኑ መጠጣት ኢንፍላሜሽን ወይም ብግነትን ስለሚጨምር የመራቢያ አካላት ጤንነትን ይጎዳል። ስኳር የበዛባቸውን ምግቦችን አዘውትሮ መመገብስ? ኢንፍላሜሽን ያመጣል፣ እንዲሁም በሰውነት ውስጥ ያለ የኮርቲሶል መጠንን ይጨምራል። ይህ ደግሞ አጠቃላይ ጤናን ይጎዳል። ስለዚህ ወንዶች የፕሮስቴት እንዲሁም አጠቃላይ ጤናችሁ መጠበቅ የምትፈልጉ ከሆነ ተገቢ የሆነ የአካል ብቃት እንቅስቃሴ ማድረግ፣ በቂ የሆነ እንቅልፍ መተኛት፣ የአልኮል መጠጦችን መቀነስ እንዲሁም ጤናማ የሆኑ ምግቦችን ማዘውተር ይኖርባቸዋል። ከዚህ በተጨማሪ የሳልፓልሜቶን ሰፕሊመንትን መጠቀም ይቻላል። እንደዚህ አይነት የጤና መረጃዎችን ለማግኘት ፎሎ ማድረግ እንዳትረሱ።